ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህች የምታዩት እህታችን በፌስቡክ ላይ ያረቢ አቃተኝ አበርታኝ ካለች ከደቂቃዎች በኋላ መሞቷ ተሰምቷል። አላህ ሱብሓነሁ ወተዓላ የጀነት ያድርጋት። ከሞት በላይ ምን መካሪ አለ? የሰው ልጅ በሚሰራበት ነገር እንደሚቀሰቀስ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ሙስሊሞች ከሆናችሁ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ዲዩት ሪፖስት አድርጉ። ዛሬ አንድ ቻሌንጅ እንጀምራለን። ሙስሊም እህቶቻችን በሶሻል ሚዲያ ላይ እየወጡ ጸጉራቸውን እያሳዩ ሼፓቸውን እያሳዩ እየደነሱ እየጨፈሩ አላህን እያመጹ ለወንዶችን ፊትና እየሆኑ ይገኛሉ። እነዚህ ሴቶች የጀሃነም ሴቶች እንደሆኑ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። እንደዚሁም በአደባባይ የሚሰራ ወንጀል እንደማይማር ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። አላህ ፊትም በየውመል ቂያማ ይህንን ቪዲዮአቸውን ከአላህ ጋር እንደሚተሳሰቡ ነግረውናል። ዛሬ አንድ ቻሌንጅ አስጀምራለሁ። ይህንን ቻሌንጅ ሁሉም ሙስሊም ቲክቶክ ተጠቃሚ በሙሉ ተግባራዊ ሊያደርገው ይገባል። አላህን በሚያምፁ በሚጨፍሩና እንዲሁም ሙስሊም ሆነው መጥፎ ነገር በሚሰሩ ሰዎች ቪዲዮ ስር ኮሜንት እየገባን ሞት አለ በማለት በአንድነት እንጽፋለን። እናም ይህንን ነገር ተመልክተው ሞትን አስታውሰው ወደ አላህ ሱብሓነሁ ወተዓላ ቢመለሱ እስከ መልቂያ ማጅሩን አብረን እንካፈላለን። ይህንን ቻሌንጅ ተግባራዊ ለማድረግ ያሰባችሁ በሙሉ ኮሜንት ላይ ኢንሻአላህ በማለት ጻፉ።